አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነባ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልን? እኛ ሰላም ነን አልሐምዱሊላህ። እንግዲህ ከረጅም ጊዜ ቆይታ በኋላ ከጠፋን ከረጅም ጊዜ በኋላ ማለት ነው ድጋሚ በአዲስ ስራ በአዲስ ሱቅ በአዲስ መልክ ተመልሰን መጥተናል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከዚህ በኋላ የምንለቃቸው አዳዲስ ቪዲዮዎች ስላሉ እነሱ እንዲደርሳችሁ ቤተሰብ ሆኑ እንላለን ማለት ነው። እንግዲህ ለተከታታይ 5 አመታት በአረቢያን መጅሊስና እንዲሁም ደግሞ የተለያዩ መጋረጃዎችን በመስራት ኤሌክትሮኒክሶችና እንዲሁም ደግሞ የፈርኒቸር ውጤቶችን በመስራት ለእናንተ ውድ ቤተሰቦቻችንና ደንበኞቻችን ስናደርስ እንዲሁም አማናችንን ስንወጣ ቆይተናል ማለት ነው። አሁን ደግሞ መሃል መርካቶ ላይ አዲስ አበባ ማለት ነው አዲስ ሱቃችንን ከፍተን በአዲስ መልክ እናንተን ለማስተናገድ እንግዲህ ዝግጅታችንን ጨርሰን ሱቃችንን እንደምታዩት በሚያምር ሁኔታ ከፍተናል ማለት ነው። እንግዲህ ቤተሰቦቻችን ከዚህ በኋላ በአዳዲስ እቃዎች በአዳዲስ መጅሊሶች እስከዛሬ ከተለዩ በጣም ወጣ ያሉ አዳዲስ ዲዛይኖችም እየገቡ ስለሆነ እነሱን እየሰራን ስለሆነ ወጣ ያሉ ዲዛይኖችና ከለሮች አሉን። ጨርቆቹንም ደግሞ ራሳችን እያመጣን ስለሆነ የትም ቦታ የማይደገሙ አዳዲስ ጨርቆችንም እንደዚሁ አስገብተናል ማለት ነው። እንግዲህ ከዚህ በኋላ እናንተን በጣም በትልቅ ሁኔታ እናገለግላለን ማለት ነው። ለዚህ ነው በጣም ደስተኞች ነን። እንግዲህ ይሄንን ሱቅ አዲስ መክፈት ምክንያት በማድረግ ማለት ነው አሁን ቀጣይ ለሚመጣው አረፋ ለሚያዙ ሰዎች ማለት ነው እስከ አረፋ ድረስ የሚቆይ ዲስካውንት አድርገናል። ያው አዲስ ሱቅም ስለሆነ ለማስመረቅም ጭምር ስላሰብን ለደንበኞቻችን ስለዚህ በጣም ቅናሽ አድርገን 20% የሚያክል ቅናሽ ድረስ አድርገን ማለት ነው እስከ አረፋ ድረስ ለምታዙ ሰዎች ዲስካውንት እናደርጋለን ማለት ነው። 20% ዲስካውንት ታገኛላችሁ። እንግዲህ የዚህ እድል ተጠቃሚ ለመሆን ቀድማችሁ እዛዙን። ለማዘዝ የምትፈልጉ ካላችሁ ደግሞ ከታች ባዮ ላይ ስልክ አስቀምጥላችኋለሁ ወይም ደግሞ ስክሪኑ ላይ ስልክ አስቀምጥላችኋለሁ በዛ እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንደ ሁሉ ጊዜም በመታወቅበት ስራችን እዚህ ኢትዮጵያ ውስጥ ከሆነ የትኛውን በተለይ እንልክላችኋለን ማለት ነው። የጸጥታ ችግር ወይም ደግሞ ሌላ የተለየ ምክንያት ከሌለ በስተቀር መኪና የሚንቀሳቀስበት ቦታ ላይ በሙሉ ለእናንተ እንልካለን ማለት ነው። ሙሉ አረቢያ መጅሊስን ብትፈልጉ ተጨማሪ ምንጣፎችን የምትፈልጉ ካላችሁ ምንጣፎቹም እኛ ጋር አሉ በብዛት። የካሬ ምንጣፍ ብትፈልጉ እነሱም በቀጣይ ቪዲዮ በየጊዜው ስለመለቅላችሁ የካሬ ምንጣፎቹንም እንዲሁም ደግሞ ኖርማል የተዘጋጁ 2x3 2x4 ምንጣፎቹንም እነሱንም እንዲሁም ደግሞ መጋረጃዎቹንም እንደዚሁ በጥራት ራሳችን የምንሰራቸው መጋረጃዎች ከመጅሊሳችሁ ጋር ማች የሚያደርጉ ከመንጣፎቻችሁ ጋር ማች የሚያደርጉ በራሳችን እጅ የሚሰሩ ጥራት ያላቸውን ጨርቆች መጋረጃዎች ከኛ ጋር ስለምታገኙ ማለት ነው። እነሱን እንግዲህ የዚህ ቻናል ቤተሰብ ከሆናችሁ በተከታታይ ጊዜ ቪዲዮን እየሰራን መልቀቃችን ስለማይቀር የምንለቃቸውን አዳዲስ እቃዎች ከዛ ላይ ያያችሁ ማዘዝ ትችላላችሁ ማለት ነው። ለማዘዝ ደግሞ ባዮ ላይ ስልክ አስቀምጥላችኋለሁ ወይም ደግሞ ስክሪኑ ላይ ባለው እየደወላችሁ ማዘዝ ትችላላችሁ ማለት ነው። በተጨማሪም ደግሞ ብዙ ጊዜ የሚነሳው ስለ ዋጋ ነው። ስለ ዋጋ አሁን ያለበት የዋጋ ሁኔታ እየተረጋጋ ስላልሆነ እቃ እየገባ የስም ስላልሆነ የዋጋ ሁኔታው ትንሽ አስቸጋሪ ሁኔታ ላይ ቢሆንም ግን ኢንሻአላህ በቀጣይ በመንለቃቸው ቪዲዮዎች እያንዳንዱ ላይ ዋጋ እየለጠፍን ሁላችሁም ያቅማችሁን ያክል እንድታሰሩ ያው እንደበፊቱ ባይሆንም የተወሰነ የዋጋ ጭማሪዎች አሉ አሁን ላይ ከዓለም ጋር ባለው ሰላም ችግር ምክንያት ማለት ነው። እቃ እየገባ ስላልሆነ ትንሽ እቃ ተወዷል። ነጋዴዎች እቃ እየያዙ ምናምን ስለሆነ ትንሽ ተወዷል። ግን ኢንሻአላህ ይሄ ሲረጋጋ በእያንዳንዱ በምንለቃቸው ቪዲዮዎች ላይ ማለት ነው ዋጋዎቹን እያስገባን የድጋፎቹንም የቦንዶቹንም እንዲሁም ደግሞ የባለ ፍሬሞቹንም ዋጋቸውን እያስገባን ማለት ነው በየጊዜው እንደያቅማችሁ እንደየፍላጎታችሁ እንድታሰሩ ማለት ነው ዋጋውን ለጥፍላችኋለን ማለት ነው። ከቀጣይ ቪዲዮ ጀምሮ ኢንሻአላህ እሱን ለማድረግ እንሞክራለን ማለት ነው። እንግዲህ ነባ አረቢያን መጅሊስ በዚህ መልኩ በደመቀ መልኩ ማለት ነው ሱቁን ከፍቷል። እንግዲህ እየደወላችሁ የ20% ዲስካውንትም ተጠቃሚ ሆኑ። ከዚህ ጋር በተያያዘ ደግሞ ጭማሪ ኤሌክትሮኒክሶች የምትፈልጉ ካላችሁ እንዲሁም ደግሞ ምንጣፎች የምትፈልጉ ካላችሁ በጣም በዲስካውንት ማለት ነው ምንም አይነት ደላላ ባልገባበትና ቀጥታ ካስመጪዎቹ በመናመጣው እቃ ማለት ነው በጣም በዲስካውንት በተለይ ኤሌክትሮኒክሶቹን በዲስካውንት ነው ቀጥታ ካስመጪዎቹ ያመጣን የምንሸጠው ከነሱ እየወሰዳችሁ መጠቀም ትችላላችሁ ማለት ነው በጣም በቅናሽ ዋጋ ማለት ነው። ይሄ ድል ብዙ ጊዜ አይገኝም ማለት ነው። 2-3 ቦታ ካስመጪዎች ቸርቻሪዎች አከፋፋዮች አንጥተው ካከፋፋዮች ደግሞ ቸርቻሪዎች አንጥተው በዛ ሁኔታ ከሚያልፈው በላይ ቀጥታ ካስመጪዎች በብዛተኛ እያወጣን ስለሆነ በተለይ ደግሞ 5-6 ናችሁ ደግሞ ለምታዙ በጣም ጥሩ አማራጭ ነው። ቀጥታ ካስመጪው ስለምታወጡ ዋጋ በቅናሽ መልኩ ይወጣላችሁና ከምታዙት አረቢያ መጅሊስና ምንጣፍ መጋረጃ ጋር
አብሮ ይወጣላችኋል ማለት ነው። ይሄም ለእናንተ በጣም ጥሩ እድል ነው ብዬ አስባለሁኝ። ይሄን እድል ተጠቀሙበት። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ቤተሰቦቻችን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ላይክ ሼር አድርጉት። ለሌሎች ቤተሰብ ወዳጅ ዘመዶቻችሁን ይደርስም ሼር አድርጉላችሁ ማለት ነው። በተጨማሪም ደግሞ ሌላ የምትፈልጉት እንድነግራችሁ ወይም ደግሞ እንድታማውቅ የምትፈልጉት ዋጋም ካለ ደግሞ ከታች ያለውን ስልክ እየተጠቀማችሁ ብትደውሉልን ማለት ነው በየትኛውም ሰዓት እንመልስላችኋለን። የፈለጋችሁትን እቃ ደግሞ ዋጋ ዝርዝር በየጊዜው ወደ ክፍለ ሀገር የማታገኙትን እቃ መላክ የምትፈልጉ ካላችሁ ብታናግሩኝ እመልስላችኋለሁ ማለት ነው። እዚሁ በተመጣጣኝ ዋጋ የሚገኝበት ቦታ ገዝቼ ያለ ምንም እንትን እልክላችኋለሁ ማለት ነው አብሬ። ኢንሻአላህ ቀጣይ በሌላ ቆንጆ ቪዲዮዎች እንመለሳለን። እስከዛው ድረስ በያላችሁበት ሰላም ሁኑልን። ሰላም አለይኩም ወራህመቱላሂ ተአላ ወበረካቱ።